የቀድሞዋ የኢቢኤስ ጋዜጠኛና የአሁን የአባይ ቲቪ ጋዜጠኛ የሆነችው መቅደስ ደበሳይ በፍርድ ቤት የገጠማት ትልቅ ችግር አለ። እሱንና ሌሎች መረጃዎችን ይዘን መጥተናል። ሰላም፣ እንዴት ናችሁ? ውድ የቻናላችን ተመልካቾች፣ እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናል። መቅደስ ደበሳይ ከዚህ በፊት የተለያዩ ፕሮግራሞችን እያስተላለፈችልን፣ በተለይ ደግሞ የዩቲዩብ ቻናሏ በደንብ እያደገና አሪፍ ቪዲዮዎችን እየሰራች የመጣች ልጅ ናት። ታዲያ ከኢቢኤስ ለቃ አባይ ቲቪ ከገባችበት ጊዜ ጀምሮ በርከት ያሉ ትችቶች ደርሰውባታል። አንዳንዶች ለዛሽን እያጣሽ ነው ቢሏትም፣ አንዳንዶች ደግሞ በተለይ ደግሞ ከአስፋው መሸሻ ልጅ ጋር ከጃፒ ጋር የገባችበትን ሰጣ ገባ ሲወቅሷት ነበር። እሱን የማይመስል ሰው አምጥተሽ እሱን ይመስላል ብለሽ በቀድሞ በስራ ባልደረባሽ ልትነግጅበት ነው ያሏትም ነበሩ። ታዲያ ይቺ ጠንካራ ሴት አሁን ድረስ የተለያዩ ሀሳቦችን እያመጣች ቪዲዮዎቿን ወደ ህዝቡ እያደረሰች ትገኛለች። ደግሞም በተለያዩ የውጭ ሀገራትም እየዞረች ለአንዳንድ ድርጅቶችም የብራንድ አምባሳደርነት ፊርማዋን ስታስቀምጥ ቆይታለች። ታዲያ በቅርቡ ከፍርድ ቤት የተሰማባት ዜና ከዚህ በፊት ስትሰራበት ከቆየችው ከኢቢኤስ ቲቪ የተገናኘ ነበር። መቅደስ ደበሳይን እንግዲህ በደንብ ያሳወቃትና ከህዝቡ ዘንድም እንድትደርስ ያደረጋት የኢቢኤስ ቲቪ ጣቢያ ነው። በኢቢኤስ ቴሌቪዥንም እለት እለት እያደገችበት ከመምጣቷን በላይ በርከት ያሉ ፕሮግራሞችን በዚሁ በኢቢኤስ ስትሰራ ቆይታለች። ታዲያ ከዛም መሀል አንዳንድ ችግር የደረሰባቸውን ሰዎች እያመጡ አዲስ ህይወት የሚሰጥ ፕሮግራም አለ። በዛ ላይም በርከት ያሉ ሰዎች መጥተው የድሮ ያሳለፉትን ችግርም እየተናገሩ ብዙዎች አብረዋቸው ያለቅሳሉ። አንዳንዶችም በዚህ ፕሮግራም የተነሳ ሙሉ በሙሉ ህይወታቸው ሲለወጥ አይተናል። አንዳንዶች ደግሞ ህይወታቸውን በሶሻል ሚዲያ የተሻለ ሲያደርጉ አይተናል። ለዚህም ምሳሌ እንግዲህ ዋንትያ አንዷ ናት። ዋንትያ ሰለሞን ከዚህ በፊት በኢቢኤስ ከተረዳች በኋላ ይኸው እስካሁን ድረስ በህዝቡ ዘንድ ውስጥ ልብ ላይ የቀረች ልጅ ናት። አሁንም ህይወቷን እያሳደገች ያለች ናት። ለምሳሌ እሷን ጠቀስን እንጂ ሁሉም በሚባል ደረጃ ህይወታቸው ይለወጣል። ሌላው ደግሞ ከህዝቡ ዘንድ ስለሚያገናኛቸው ብዙ ደጋግ ኢትዮጵያውያንም በሚሰጠው አካውንት ውስጥ እያስገቡ ህይወታቸውን ይቀይሩላቸዋል። ታዲያ መቅደስ ደበሳይ በኢቢኤስ በነበረችበት ጊዜ አንድ ብርቱካን የተሰኘች ሴት ሀሳብና ከዚህ በፊት ያሳለፈችውን ችግር ይህ ገጥሞኛል ስትል ችግሯን ለኢቢኤስ አጋርታ ነበር። በዚህ ፕሮግራም ላይ ታዲያ ኢቢኤስ ከባድ የሆነ ትችትን ገጥሞታል። ይህም ከመንግስት ጋር የተያያዘና ልጅቷ ከዚህ በፊት የዩኒቨርሲቲ ተማሪ መሆኗንና በዩኒቨርሲቲዎች ታጣቂዎች ወስደዋቸው ደብዛቸው የጠፉ በርከት ያሉ ተማሪዎች አብረዋት እንደተጓዙ፣ እሷም በብዙ ችግር ውስጥ አልፋ ዛሬ ላይ በህይወት መቆየቷን የሚያወሳ ታሪክ ነበር። ታዲያ ከዚህ በፊት እንዲህ አይነት ታሪክ ተላልፎ ብዙዎችን አስለቅሷል። ከዛም ጋር የተያያዘ ታሪኳን ያቀረበችው ብርቱካን ከታገቱት ልጆች መካከል ትሆናለች በሚል በርከት ያሉ በተለይ ደግሞ ወደ አማራ ክልል የሚገኙ ሰዎች ይህች እህታችን ይህ ሁሉ ችግር ሲደርስባት መንግስት የት ነበር የሚል ቁጣን አስነስቶባታል። ትምህርት ቤት ልጆቻችንን የምንልከው ዩኒቨርሲቲው በተለያየ ሩቅ ሀገር እንኳ ቢሆን መንግስትን አምነን ነው። ትምህርት ተብለው ነገ የተሻለ ህይወት ይደርሳሉ ብለን እንጂ እንዲህ ባጭር ቀርተው ድምጻቸውን እንኳ ሲያሰሙ አቤት የሚል አድማጭ እንዲያጡ አይደለም እያሉ እንዴት ነው ከዚህስ በኋላ ልጆቻችንን አምነን ዩኒቨርሲቲ የምንልከው የሚለውን ቁጭት በሁሉም ኢትዮጵያውያን ላይ ዘርታ ነበር። ታዲያ ይህ ፕሮግራም ከተላለፈ በኋላ ወዲያው ኢቢኤስ ከቻናሉ ላይ ይህንን ዜና እንዲያጠፋ ተገዷል። ይህንን ፕሮግራም ሲያዘጋጁ የነበሩት መቅደስ ደበሳይ፣ ሉላ ገዙና ዘውትር ደሳለኝ ነበሩ። ታዲያ መንግስት በሶስቱም ላይ የክስ ምስረታን አድርጎባቸው ነበር። ታዲያ እነዚህ አቅራቢዎች የኢቢኤስ ጋዜጠኞች እንደመሆናቸው ፕሮግራሙ የተዘጋጀላቸው ነውና የሚሰሩት መጠየቅም ካለበት መጠየቅ የነበረበት ራሱ የቲቪ ቻናል ነው። ምክንያቱም እነዚህ ሆስቶች እንጂ ፕሮግራሙን ከመሰረቱ ጀምሮ ሀሳብ የማጣራትና የሰዎቹ ችግር ትክክለኛ ነው ወይ የሚለውን የመመለስ ግዴታ የለባቸውም። ይህንን የሚያጣራው ሌላ የፕሮግራም አዘጋጆቹ አሊያም ዳይሬክተሮቹ ናቸው። እነዚህ የፕሮግራም አዘጋጆች ታዲያ ይኸው እስካሁን ድረስ ፍርድ ቤት ይመላለሳሉ። ይህን ምክንያት ታዲያ መንግስት ክስ ሲመሰርት አብረው ፕሮግራሙ ሲያቀርቡ የነበሩትን ሶስቱንም ጋዜጠኞችና እንዲሁም ብርቱካን ራሷን ጨምሮ ነው። ታዲያ በመንግስት የቴሌቪዥን ጣቢያም ቀርባ የተናገርኩት ነገር ሁሉ ውሸት ነው፣ ድራማ ነበር የሰራሁት ስትልም ተናግራ ነበር።
ታዲያ ሁሉም በሚባል ደረጃ ልጅቷን አላመኗትም። እንዴት በአንድ በኩል ለመረዳት ስትል ይህን ሁሉ ታሪክ ትፈጥራለች፣ በሌላ በኩል ደግሞ እውነቴን ነው ብላ ኢቢኤስ ላይ ለመረዳት ያን ሁሉ ዘለላ እንባ እንዴትስ አነባች የሚሉ ብዙዎች ነበሩ። ታዲያ በዚህ በተያያዘ ዜና ከዚህ በፊት ሁለቱ ማለትም ሉላ ገዙና ዘውትር ደሳለኝ የፍርድ ሂደታቸው ላይ የምስክር ቃላቸውን ሰጥተው ነበር። ታዲያ በዚህም የተነሳ የመቅደስ ደበሳይ ቀርቶ ነበር። ታዲያ በአንድ ወቅት እሷ ለምስክርነት በሄደችበት ጊዜ ከዚህ በፊት የፍርድ ቤት ማዘዣ ቀርቦ ወዲያው ከቻናሉ ፕሮግራሙ እንደተላለፈ የሰጠችው ቃልና ዳግም አሁን የሰጠችው ቃል ስለሚለያይ ሁለቱን በድጋሜ እንድታየው ተነግሯታል። በፍርድ ቤትም እንደሚታወቀው አንድ የሰጣችሁት ቃል ሁለተኛ ከሰጣችሁት ቃል ላይ ልዩነት ሲያመጣ በሐሰት ክስ ድጋሜ ክስ ሊመሰረትባችሁ ይቻላል። ምክንያቱም አንድ ነገር ስትመሰክሩ ያያችሁትንና የምታውቁትን ነው። በአንድ ራስ ሁለት ምላስ ከሆናችሁበት ግን ከዚህ በፊት የሰጣችሁት የምስክርነት ቃል የውሸት ምስክርነት ነው ሲል ዳግም ክስ ይመሰረትባቸዋል። ታዲያ መቅደስም ከዚህ በፊት ምናልባትም አንዳንድ ጊዜ ቀጥታ ከፍርድ ቤት ስትወሰዱ ድንጋጤ ስለሚኖር የተናገራችሁትን ነገር ላታስታውሉ ትችላላችሁ። ለዚህ ነው ብዙ ጠበቆችም ሆነ ዳኞች የሆነ ችግር ተደርሶ መናገር ካልፈለጋችሁና ዝግጁ ካልሆናችሁ ምንም አላቀም ብላችሁ ዝም በሉ የሚባለው። በዝምታ ውስጥ ብዙ መልስ አለ። በድንጋጤ አልያም ነገሩን ቶሎ ለመሸሽ ስንል የምንሰጣት እያንዳንዷ ቃል በኋላ ዋጋ ታስከፍለናለች። ታዲያ በዚህም የተነሳ ሁለቱ ጋዜጠኞች ሉላ ገዙና ዘውትር ደሳለኝ እስካሁን ድረስ ምንም አይነት ክስ አልተመሰረተባቸውም። በመቅደስ ደበሳይ ላይ ግን ድጋሚ የእምነት ክህደት ቃሏን እንድታስተካክል እየተጠበቀ ነው። ታዲያ መቅዲም ከገባችበት ሰጥ አገባ ውስጥ ገብታ አንድን ሰው ለመርዳት ብላችሁ የገባችሁበት ችግር በዚህ ልክ ህይወታችሁን ሊበጠብጥ እንደሚችል ማሳያ ነው። ልጅቷ ምናልባትም ከጣቢያው ቶሎ ለመልቀቅ ያሰበችው ይህን አይነት ጉዳዮችን ቶሎ ላለማጤን ፈልጋም ሊሆን ይችላል። አንዳንድ ጊዜ እንደዚህ አይነት ፕሮግራሞች ላይ ሙሉ ኃላፊነት ሊወስድ የሚገባው ራሱ ጣቢያው ነው። አዘጋጅ ስትሆኑ የተሰጣችሁትን ነገር የማንበብና የማናገር የእናንተ ሙሉ መብት ነው ማለት ነው። ታዲያ መቅደስ ይህንን ፕሮግራም ካስተላለፈችበት ጊዜ ጀምሮ ከኢቢኤስ 1-2 እያለች አሁን ላይ ጠቅላ ወጥታ የራሷን የዩቲዩብ ቻናልና እንዲሁም በአባይ ቲቪ ላይ መቅዲ በሚል እየሰራች ነው። እናንተ ውድ ተመልካቾቻችን ስለዚህ ሀሳብ ምን ትላላችሁ? እውነት መቅደስ የተናገረችው ነገር የተሰማትን ከሆነ ሁለቱን ጋዜጠኞች ከተለቀቁ ለምን የእሷ ነገር እንደ አዲስ መታየት ተቻለ? ኢቢኤስስ ይሄንን ሁሉ ኃላፊነት ወስዶ ለምን ለሷ ከለላ ያደርግላትም? በሰራችበት ወቅት ምንም ቢሆን የኢቢኤስን ሕግ አክብራ ሁሉን ነገር ተቀብላ ድምቀት ሆና እሁድ መቅዲ መጣች የሚሉ ህጻናትም ሆነ አረጋውያን ብዙ ነበሩ። ታዲያ አሁንም ቢሆን በየደረሰችበት መቅዲን የሚጠላ የለም። ሁሉም ዘንድ ተወዳጅ ናት። ከገባችበት አጣብቂ ነገር ውስጥ ሞታ የተሻለ ነገር ይዛለን እንደምትመጣ ባለሙሉ ተስፋ ነን። እኛ ለዛሬ ይሄን ብለናል። ተመልካቾቻችን የተሰማችሁን በኮሜንት ስር አስቀምጡልን። ሰላም ቆዩን። ያያ ዞላ